ሰላም! ዛሬ የምናየው እንዴት ነው አንድን ህልም ዝም ብሎ ምኞት ከመሆን አውጥተን የየካል ህይወታችን አካል ማድረግ የምንችለው የሚለው ነው። እውነት ለመናገር ብዙ ጊዜ ከባድ ይመስላል አይደል? ግን እመኑኝ፣ ይህን ሂደት ወደ ቀላልና ተግባራዊ እርምጃዎች ከፋፍለን ስናየው ምን ያህል ሊቻል እንደሚችል ትገረማላችሁ። እንግዲያው እንጀምር። እንግዲህ ብዙዎቻችን የምንወድቅባቸው ሁለት ወጥመዶች አሉ። የመጀመሪያው ያው ህልም ብቻ አለን፣ ተግባር ግን የለም። ይሄ ዝም ብሎ የቀን ቅዠት ነው የሚሆነው። በሌላ በኩል ደግሞ ምንም ህልም ሳይኖረን ዝም ብለን እንንቀሳቀሳለን፣ ስራ እንሰራለን። ይሄ ደግሞ ስታም ከንቱ ልፋት ነው። ታዲያ መፍትሄው ምንድን ነው? ይህ ትንታኔ የሚያሳየን እነዚህን ሁለት ጽንፎች እንዴት አድርገን ነው የምናስታርቃቸው የሚለውን ነው። ያው ወሳኙ ነጥብ ይሄ ይመስለኛል። እውነተኛ ህልም ማለት እጅን አጣጥፎ መቀመጥና ተአምር መጠበቅ በፍጹም አይደለም። ይልቁንስ ንቁ መሆንን ይጠይቃል። ህልማችንን እያሳካን እንዳለ በማመን መኖር፣ በተመሳሳይ ሰዓት ደግሞ ወደዛም ያደርሰንን መንገድ በንቃት መፍጠር፣ መገንባት ማለት ነው። እሺ፣ ወደሚቀጥለው ሐሳብ ልፍ። ህልም ስንል በእርግጥ ምንድን ነው ማለታችን? ያው ብዙ ጊዜ ከግብ ጋር እናያይዘዋለን፣ ግን ከዛ በጣም የተለቀ ነው። እስቲ እንዲህ እናስበው። ህልም ማለት ልክ የነፍሳችን ሰማያዊ ካርታ ወይም ዲዛይን እንደማለት ነው። እዚህ ላይ መረዳት ያለብን አንድ ቀን ላይ የምንደርስበት የመጨረሻ ግብ ብቻ እንዳልሆነ ነው። ከዛ ይልቅ አሁኑኑ ልላበሰው የምንችለው ልኖረው የምንችለው የህያውነትና የዓላማ ስሜት ነው። ታዲያ ህልም ለምን አስፈለገ? በደንብ የተቀመጠ ህልም መኖሩ ብዙ ጥቅም አለው። ለምሳሌ አንድ ቀን እያልን ከምናስብ ዛሬ እንድንጀምር ያደርገናል። ሁለተኛ ነገር ሕይወት አቅጣጫ ሲጠፋበት መሪ ይሆናል። ከሁሉም በላይ ደግሞ በየቀኑ ውጣ ውረድ ውስጥ እውነተኛ ማንነታችንን እንድናስታውስ ይረዳናል። እዚህ ላይ ግን አንድ ነገር ማስታወስ አለብን። የቤት ዲዛይን ወይም ፕላን ብቻውን ቤቱን አይገነባውም አይደል? ህልሙም ልክ እንደዛ ነው። ራዕዩ በጣም ወሳኝ ነው። ነገር ግን ያንን ራዕይ ወደ እውነታ የሚቀይር ተግባራዊ ዕቅድ ከሌለ ምንም ማለት አይደለም። ሁለቱም ያስፈልጋሉ። እሺ፣ አሁን ወደ ተግባሩ እንግባ። ሂደቱ 3 ደረጃዎች አሉት። የመጀመሪያው ደረጃ ከህልማችን ጋር መገናኘት ወይም በሌላ አነጋገር የውስጣችንን ካርታ ማግኘት። እሺ፣ ከህልማችን ጋር ለመገናኘት 4 ትናንሽ ነገሮችን ማድረግ እንችላለን። አንደኛ፣ ማዳመጥ። ማንም ሰው በማይመለከተን ጊዜ እውነተኛ ደስታ የሚሰጠን ምንድን ነው? ያንን ማስተዋል። ሁለተኛ፣ ሲያሜ መስጠት። ያንን ነገር በመጻፍ ወይም ቾክ ብሎ በመናገር ቅርጽ እንሰጠዋለን። ሦስተኛ፣ አሁን መሰማት። ህልሙ አሁን እንደተሳካ አስቦ ያንን ስሜት መላበስ። እዚህ ላይ ስሜት በምናብና በእውነታ መካከል ድልድይ እንደሚፈጥር ማሰብ አለብን። እና አራተኛ፣ አስተሳሰብን መቀየር። ያ ህልሙን ያሳካው ማንነታችን እንዴት ነው የሚያስበው? ሂደቱን ያምናል አይደል? ልክ እንደዛ ማሰብ። በጣም ጥሩ። ያንን የውስጥ ስሜት ከለየን ቀጣዩ ደረጃ ደግሞ ያንን ስሜት ወደ ተጨባጭ ነገር መቀየር ነው። ይህንን የምናደርገው ደግሞ የራዕይ ካርታ በመፍጠር ነው። የራዕይ ካርታ እንዴት ነው የምንገነባው? በጣም ቀላል ነው። መጀመሪያ በጸጥታ ቁጭ ብለን ከ1 ዓመት በኋላ ሕይወት ምን እንዲመስልና ምን አይነት ስሜት እንዲኖረው እንደምንፈልግ ራሳችንን መጠየቅ። ከዛ ልባችንን የሚነኩ ምስሎች፣ ቃላትን፣ ምልክቶችን መሰብሰብ። በመቀጠል እነዚህን ነገሮች በዓላማ ማደራጀት። ፍጹም መሆኑ የለበትም። ሕያውነት የሚሰማው አቀማመጥ መፍጠር ነው። በጣም ወሳኙ ነገር ደግሞ እንዴት የሚለውን መጨመር ነው። ለእያንዳንዱ የራዕይ ክፍል አንድ ትንሽ ተግባራዊ እርምጃ ማስታወሻ መያዝ። በመጨረሻም በየቀኑ በሚታይ ቦታ ማስቀመጥ። እዚህ ላይ ይሄ ካርታ የሚደረጉ ነገሮች ዝርዝር ቱዱ ሊስት ሳይሆን የዓላማ መግለጫ መሆኑን ማስታወስ አለብን። ወደዚህ አቅጣጫ የሄድኩ ነው የማለት ያህል ነው። በጣም የሚገርም አባባል ነው። ካርታ ተስፋ አድርጋለሁን የሚለውን እየገነባሁ ነው ብሎ ይለወጣል። ይህ ማለት ከዝም ብሎ ተስፋ ወደ ንቁ ግንባታ እየተሸጋገርን ነው ማለት ነው። እሺ፣ አሁን 3ኛውና የመጨረሻው ደረጃ ላይ ደርሰናል። ይህ ደረጃ ደግሞ በየቀኑ ህልማችንን ስለመኖር እና ያንን ጉልበት ስለመፍጠር ነው። በየቀኑ ልናደርጋቸው የሚገቡ ነገሮች አሉ። የመጀመሪያው አንድ ትንሽ እርምጃ መውሰድ። ለምሳሌ ህልሙ መጽሐፍ ከሆነ በቃ አንድ አንቀጽ መጻፍ። እንቅስቃሴ ጉልበት ይፈጥራል። ሁለተኛ፣ ራዕዩን መጠበቅ። ህልም የሌሎቹን ፈቃድ አይፈልግም፣ የራሳችንን እምነት ብቻ ነው የሚፈልገው። ሦስተኛ ደግሞ ጥርጣሬን ማስተዳደር ነው።
የፍርሃትን ድምፅ ቀንሰን የሕልሙን ድምፅ መጨመር አለብን። እሺ፣ እስካሁን ጥሩ ነው። ግን ሕልም ሩቅ መስሎ ሲታይ ያው በጉዞ ላይ ውጣ ውረድ አይጠፋም። ስለ እነዚህ ተግዳሮቶች እስቲ ትንሽ እንነጋገር። ጥያቄው ይሄ ነው። ሕልም በጣም ሩቅ መስሎ ሲታይ ምን ይደረጋል? ይህ ሁላችንንም የሚያጋጥመን ስሜት ነው። መልሱ በሚገርም ሁኔታ በጣም ቀላል ነው። ያ የመሸበር ስሜት ሲመጣ ሙሉ ካርታውን ማየት አያስፈልግም። በፍጹም። ይልቁንስ ትኩረታችንን አንዲት ትንሽ ጥግ ላይ ብቻ ማድረግ ነው። ያ ብቻ በቂ ነው። ይህንን ሁሌም ማስታወስ አለብን። ሕልሞች የሚገነቡት በትልቅ ዝላይ አይደለም፣ በፍጹም። ይልቁንስ ልክ እንደ ንብርብር በየቀኑ በሚደረጉ ትናንሽ ነገሮች ነው የሚገነባው። በዚህ ርዕስ ላይ አንድ የመጨረሻ ነጥብ ልጨምር። የራዕይ ካርታ በድንጋይ ላይ የተጻፈ ሕግ አይደለም፣ ሕያው ሰነድ ነው። ይሄ ማለት እኛ ስናድግና ስንለወጥ ሕልማችንም አብሮ ሊያድግ ይችላል። ይሄ ደግሞ አለመረጋጋት ሳይሆን ትክክለኛውን መንገድ እየተከተልን መሆኑን ነው የሚያሳየው። እናም ወደ መደምደሚያው ስንመጣ ይህንን ቃል መቼም መርሳት የለብንም። ለማለም ፍቃድ አያስፈልግም። ከማንም ፍቃድ መጠበቅ የለብንም። እንግዲህ ይህንን ትንታኔ የምንዘጋው በአንድ ጥያቄ ነው። ራሳችንን እንጠይቅ። አስቀድሜ ሕልሜን እየኖርኩ ቢሆን ኖሮ ዛሬ ምን ትመስል ነበር? ዛሬ ምን አይነት እርምጃ እወስድ ነበር?